አጀንዳዎቻችን ላይ የጋራ አድርገን መወያየት እንችላለን አሁን ያነሳችኋቸው ነገሮች። ምክንያቱም የሁላችን የእናንተ የወላጅ እናንተ ባዮሎጂካል ወላጆች ናቸው፣ ለእኛ ደግሞ የመንፈስ ልጆቻችን ናቸው። ስለዚህ እናንተን ብቻ ሳይሆን የሚያስጨንቀው የሚያሳስበው እኛንም ጭምር ነው እና የጋራ አድርገን መስማት እንፈልጋለን ወደሚለው እንሂድና ወደ መጀመሪያ አጀንዳችን እንግዲህ የመጀመሪያ አጀንዳችን ቅድም እንዳስቀመጥኩት የክረምት ማጠናከሪያ ትምህርትን በተመለከተ ነው የምንወያየው። አስቀድሜ ሁላችሁንም ላመሰግናችሁ እወዳለሁ። አምናችሁን ልጆቻችሁን በክረምት ወራት ሰጥታችሁን በዝናብ እየላካችሁ እንዲማሩ ስለፈቀዳችሁ ሁላችሁንም ወላጆች ላመሰግናችሁ እወዳለሁ። ኃላፊነት ተሰምቷችሁ እኛን አምናችሁ ተጨማሪ እውቀት ያገኛሉ ብላችሁ ልጆቻችሁን ስለሰጣችሁን እጅግ አድርጌ ላመሰግናችሁ እወዳለሁ አስቀድሜ። ከዛ በተጨማሪ ማመስገን የምፈልገው ለመክዴ ትምህርት ቤት እንግዲህ ያለነሱ ይሄንን ክረምት ማጠናከሪያ ትምህርት አንወጣው። ምክንያቱም አልፋ እንግዲህ እንደ አዲስ አበባ አንድ ብቸኛ ትምህርት ቤት ነው መስማት የተሳናቸው ተማሪዎችን የሚያስተምር። ሌሎች ቦታዎች ላይ በአካቶ የሚያስተምሩ ትምህርት ቤቶች አሉ። ቅድም እንደጠቀስነው እንደ ጥቁር አንበሳ፣ የካቲት 23 መካኒሳን ጨምሮ ሌሎችም ትምህርት ቤቶች አካቶ የሚያስተምሩ ወይም ደግሞ በአካቶ ስርዓት መስማት የተሳናቸው ተማሪዎች ትምህርት እየተማሩ አልፋ ግን በምልክት ቋንቋ ትምህርት የሚሰጥበት ብቸኛው ትምህርት ቤት። ስለዚህ ይህንን ትምህርት ቤት ፍለጋ ከአዲስ አበባ አራቱም አቅጣጫ ተማሪዎች ይመጣሉ። እነዚህ ተማሪዎች ብዙዎቹ በትራንስፖርት እጥረት ምክንያት ትምህርት ያቋርጡ። ተማሪ ሲቀር የመጀመሪያ ጥያቄያችን ምን ሆኖ ቀረ ነው። ለምን ቀረ? ስላልፈለገ ነው አይደለም። ምን ችግር ገጥሞት ቀረ ነው የመጀመሪያ ጥያቄያችን። ብዙ ጊዜ የሚነሳው ምንድነው? የትራንስፖርት ችግር። ስለዚህ የምናደርገው ምንድነው? የተለያየ ቅንብ ያላቸው ደጋግ ሰዎችን ባካችሁ ለእነዚህ ልጆች ትራንስፖርት ቻሉልን እያል በበጋ ወቅት እንደነ ማርብል ግራናይት ያሉ ድርጅቶች አንዳንድ ሌሎች ግለሰቦችም ጭምር ቀጥታ የሰርቪስ እየከፈሉላቸው የሚማሩ ተማሪዎች አሉ ለአልፋ ትምህርት። ከዛ ባለፈ ማርብል ግራናይት በሚያደርግልን ድጋፍ መሰረት በየቀኑ የታክሲ እየወሰዱ የሚመላለሱ ተማሪዎችም አሉ። በእንደዚህ አይነት ሁኔታ ነበር ስንወጣ ያለው። አሁንም የክረምቱን ማጠናከሪያ ትምህርት በዚህ አግባብ ባይሆን ኖሮ አንወጣው። ስለዚህ ለመክዴ ትምህርት ቤት ስናመሰግን የነበረው በዚህ ምክንያት። አካቶ ትምህርት የሚባለው ነገር እኔ በበኩሌ አልገባም። አካቶ ትምህርት የሚባለው ነገር የመጣው አሁን ማን እንዳመጣውም አላውቅም። አጥንቶትም ይሁን ያስፈልጋል የሚለውን እኔ አላውቅም። አሁን የምሰማው አካቶ ትምህርትንማ አልተናገርኩም እንጂ እኔ ነኝ የጀመረው። በግድ መማር ስላለብኝ ከእነሱ ጋር ገብቼ ተማርኩ። አስተማሪ ለፈልፋል እኔ አላውቅም። ምናልባት ጥሩ ጓደኛ ካለኝ ለምኜ የተባለውን ተጻጽፌም ወይም መጽሐፍ አንብቤም እሞክራለሁ ማለት ነው። ይህን ጊዜ ቋንቋችን ተጠናክሮ ራሳችንን ችለን ብንቆም ኖሮ ይሄ ሁሉ በልጆቻችን ላይ በመስማት የተሳናቸው ላይ አይታይም። መደረግም ያለበት ዓለም የደረሰበትም በዚህ ወደ እናንተ እያንዳንዳችሁ ቤት ብንመጣ ልጆች አላችሁ፣ የሚሰማ አንድ ወይ ከመሃል ሁለት የማይሰማ። ቀልባችሁ የምትነጋገሩት ከጤነኞቹ ጋር ነው። እሱን አልፎ አልፎ ነው የምታናግሩት፣ አልፎ አልፎ። የሚበላው ካለ ሌላ ግን ከባድ ነገር ቢበቃ ወይም የምትናገሩት ነገር ብትፈልጉ ለማናገር ስለማትችሉ ዝም ነው የምትሉት። የምትቀርቡት ሁልጊዜ ያንን ጤነኛ ልጃችሁ ሁሌ እሱ ብቻውን ነው የሚቀርብ። እናንተ ብትማሩት ቀላል ቋንቋዎችን ከእሱም ጋር ቀላል። ልጆቻችሁ ስምህ ማን ነው ማለት እንኳን አትችሉ። ማን ምን ብላችሁ በቃ አትግባቡ ጨርሱ። እዚህ መታችሁ ግን ስምህ ማን ነው ብትሉት እሱንም ብታናግሩት ደስታችሁ በጣም 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 ትልቅ ነው። ስለዚህ እናንተም አትስኑ። ቋንቋችሁ ለልጆቻችሁ ስትሉ ለመላው የኢትዮጵያ መስማት የተሳናችሁ ስትሉ በመንገድ ላይ ብታገኙ በቀላሉ በቋንቋ ትረዱታላችሁ።
ስለዚህ ችግር እኔ ለመናገር ብሞክር ጊዜ አይበቃል። ስለዚህ አሁን በአጭሩ ላቁመውና አካቶ ትምህርት የሚለው ነገር የራሳችን እስከተፈለገው ዲግሪ ድረስ እንችላለን ከሰራ ራሳችን መተባበር ብቻ ነው የሚያስፈልግ። አንድ ክብሪት ብቻዋን አትነድ፣ ወይ ሁለተኛ ክብሪት ወይ ሌላ እንጨት ወይ ምናምን የምንፈልገው ሰዓት ይመጣል ማለት ነው። ስለዚህ እንደዚህ ነው ማድረግ ያለብን። ስለዚህ ስላዳመጣችሁ ያመሰግናል። ባሉትም ሳምንቶች ውስጥ ስነ ምግባር ላይ ስንሰራ ቆይተን ስለሚያስፈልግ ማለት ነው። ግን አሁን ደግሞ ቀጣይ ሳምንት ቢያንስ አንድ ሳምንት ሙሉ ልጆቹ ላይ መስራት የምንፈልጋቸው ስነ ምግባር ላይ፣ ምክንያቱም ዋናው ስነ ምግባር ስለሆነ መግባባቱ፣ ስነ ምግባሩ ካለ እናንተም ያከብራሉ፣ ይታዘዛሉ፣ ባትግባቡም ለመግባባት ይሞክራሉ። ብዙ ነገር አለ እና እሱን ማድረግም ስለምንፈልግ ልጆቻችሁ ላይ እንደ ልጆቻችን አይተን መስራት ስለምንፈልግ እናንተም እንድታግዙ ምንም ምክንያት በቃ እንትን እንዳትሉ። ወደፊት ነው አሁን ብቻ አይደል፣ አሁን እንለያያለን፣ ግን ይሄ ስራ ቀጣይነት እንዲኖረው የእናንተ ርብርብ ያስፈልጋል። እዚህ መሀል ወይንም ደግሞ በተማሪ ወላጆች መካከል 2-3 ተማሪዎችን መደገፍ የሚችሉ ወላጆች አሉ። የራሳቸው ልጅ በሰርቪስ ሲልኩ አብረው ከፍለው የሚልኩ ወላጆች አሉ። እንዲሁም በተጨማሪም ደግሞ አንዳንድ የሰርቪስ ሹፌሮች ለአንዳንድ ተማሪዎች ደግሞ ድጋፍ የሚያደርጉ በነፃ የሚያመላልሱ የሰርቪስ ሹፌሮችም እንዳሉ በዚሁ አጋጣሚ ላሳውቃችሁ። ስለዚህ ለመግቢያ ትምህርት ቤት ይህንን የክረምት ማጠናከሪያ ትምህርት አንደኛ መምህራን የእረፍት ጊዜያቸው፣ ስለዚህ ለመምህራኑ የትራንስፖርት በመክፈል ለተማሪዎቻችን የትራንስፖርት በመክፈል ከጎናችን ነበር የነበረ። እዚህ ትምህርት ቤት ትምህርቱ ሲሰጥ የነበረው ከአንደኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች በየክፍሉ ተማሪዎች ተደልድለው በሳምንት 3 ቀን የቀለም ትምህርት ይማራሉ። ቀሪውን በሳምንት 3 ቀን ሰኞ፣ ሮብ ማጠናከሪያውን ይማራሉ። ማክሰኞ፣ ሐሙስ፣ ቅዳሜ ደግሞ የሙያ ትምህርት ይማራሉ። የሙያ ትምህርት የሚሰጥበት የራሳችን የእጅ ስራ ክፍል አለ። እዛ ክፍል ውስጥ ስፌት የሚማሩ አሉ፣ የጥልፍ ስራ የሚማሩ አሉ፣ ዳንቴል የሚሰሩ አሉ፣ ሌሎችንም ስራዎችን የሚሰሩ ሙያ የሚማሩ ተማሪዎች አሉ። ይሄኛውን የሚያግዘን ሩትስ ኤንድ ዊንግስ ምናልባት ታውቁታላችሁ። ሩትስ ኤንድ ዊንግስ የተባለ መንግስታዊ ያልሆነ ድርጅት አለ። ግብአት በማሟላት ለአሰልጣኝ በመክፈል ለተማሪዎች ትራንስፖርት በመክፈል ተማሪዎችን ስልጠናው በአግባቡ እንዲወስዱ ይገዛ አድርጎልናል።